ዘንድሮ ደግሞ አንዱ የነገስንበት ውድድር የሻምፒዮንስ ሊግ ውድድር ነው። እንደሚታወቀው አንደኛ ላይ ነው ያለነው። ሻምፒዮንስ ሊግ በሳንሲሮ ወሳኝ ጨዋታ አለን ከኢንተር ጋር። ይሄ የሜንታሊቲ ጨዋታ ነው። ይሄን ጨዋታ አቻ ብንወጣ ኢቭን ብንሸንፍም ራሱ ይዳዝም ማተል አርሰናል ኦልሬዲ አንደኛ ሆነን እንደምንጨርስ የተረጋገጠ ነውና የግሩፕ ስቴጁ። ስለዚህ ምንም ያሳስበን ነገር የለም። ግን ያው ከሜንታሊቲ ምናምን አንፃር ስፔሻሊ አሁን ካይ ገብቶ በቃ ባዩ በጣም ነው ደስ የሚለኝ። ካይ ሃቨርትዝ በቃ ፊት ሆኖ እውነት ፊትነሱ ተመልሶ ምናምን ይሄን ጨዋታ ቢጀምር በጣም ነው ደስ የሚለኝ። ኢቭን ባይጀምር እንኳን ብዙ ደቂቃዎች ቢጫወት ተቀይሮ እንኳን ገብቶ ብዙ ደቂቃዎች ቢጫወት ራሱ በጣም ነው ደስ የሚለኝ። ሳንሲሮ ወሳኝ ጨዋታ አለን። ፕላስ ደግሞ በቀላለን ላስቲር አሸንፎናል። ታስታውሱ ከሆነ ላሲዝን ላይ አሸንፎናል። ግን ዘንድሮ ያው አንሸነፍም፣ ግልጽ ነው አንሸነፍም። መጥፎ ውጤታችን የሚሆነው አቻ ነው። ግን አቻ ራሱ ብንወጣ ፒስ ነው፣ ምንም አይደለም። አርሲዎች አሁን በጣም ተደራራቢ በቃ ወሳኝ ጨዋታዎች ፕሪሚየር ሊግ ምናምን ስላሉብን ይህን ጨዋታ ኢነርጂ ራሱ ባናባክን እውነት በጣም ደስ ይለኛል። አርሲዎች ምን ታስባላችሁ? ይሄ እኔ ሀሳብ ነው። እንደዚህ አይነት ደግሞ ቲሸርቶች ምናምን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ 15% ዲስካውንት አለላችሁ። ይሄን ፕሮሞ ኮድ ስትጠቀሙ የገባችሁ ኦርደር ማድረግ ስላላችሁ ይሄን ቪዲዮ ደግሞ በደንብ ሼር ኮፒ ሊንክ እስኪያርጉልኝ። ይመቻችሁ ቤተሰቦች። ዘንድሮ እድል ከኛ ጋር ነች ፋሚሊ። ከምንም ጊዜ በላይ በደንብ ኮፒ ሊንክ ታደርግልኛለህ ማለት ነው። ኦዴጋርድ እና ኢዜ የነሱን ጥምረት ያየነው አንድ ጨዋታ ላይ ብቻ ነው። የፈጠራ እድላችንን ብቃታችንን በደንብ ለማዳበር የሁለቱን ጥምረት ብናይ ምን ይመስላችኋል? እስቲ ኮሜንት ላይ ሐሳባችሁን ግለጹልኝ። አርሴ ወደፊት ይላል። ይኸውላችሁ ዘንድሮ እድልም ቻንስም ምንም ሁሉም ነገር ከኛ ጋር ነች። ዋንጫውን እኛንን ምን በለው። ለዛውም አንድ ዋንጫ አይደለም 4 ዋንጫ ነው ምን በለው። ከደበረ ሂዱታ። ሚኬል አርቴታ ስለ ኢዜ ተናገረ። እንዲሁም ደግሞ የተለያዩ ወሳኝ የሚባሉ የጉዳት ዜናዎችን እንግዲህ ነግሮናል። ከዛ በተጨማሪ ኦሮሮሮሮ አርቴታ እናንተ ጣሊያንኛ እንዴት ነው የሚችለው? አውለበለበው ነው የምላችሁ። ይሄን ጣሊያንኛ ፍሉዌንትሊ ነው የሚችለው። ተመሸ የተለቀቀ ቪዲዮ ስለሆነ በደንብ ኮፒ ሊንክ፣ በደንብ ሪፖስት እንዲሁም ደግሞ ፎሎ እያደረጋችሁ ቤተሰብ። ሚኬል አርቴታ ስለ ነገው የኢንተር ሚላን ጨዋታ ተጠይቆ ነበር። ሚኬል አርቴታን በአጭሩ እንግዲህ የነገውን ጨዋታ እንዴት ማሸነፍ እንዳለብን ግልጽ እቅድ አለን ሲል እንግዲህ ገልጿል። ሚኬል አርቴታ ስለ ቪክተር ዮኬሬስ ተጠይቆ በፕሪሚየር ሊግ እጅግ በጣም ጫናዎች አሉ። ይህ ደግሞ ቪክተር ዮኬሬስ ላይ ሳይሆን ፕሪሚየር ሊግ ላይ ያሉ አጥቂዎችን ጨምሮ ነው ሲል ገልጿል። እንግዲህ ስለ ቪክተር ዮኬሬስ ከሱ ምን እንደምንፈልግ ያውቃል፣ እሱም ያንን እየሞከረ ነው ሲል እንግዲህ ተናግሯል። ሚኬል አርቴታ እንግዲህ የባለፈው የኖቲንጋም ጨዋታ በአቻ ውጤት መጠናቀቁ እጅግ በጣም አስቆጪ እንደሆነና ያለፉት ጨዋታዎችን የጣልናቸውን ነጥቦች ራሱ እያስታወስን የምንበሳጭበት ጨዋታ ሆኗል ሲል ተናግሯል። ከዛ በተጨማሪ እኛ ኖቲንጋም ጋር የሄድነው ለማሸነፍ ነበር፣ ግን ያ አልሆነም ሲል ተናግሯል። ሚኬል አርቴታ ሪካርዶ ካላፊዮሪ፣ ፔሮ ሂንካፔ እንዲሁም ማክስ ዶማን ከነገው ጨዋታ ሙሉ ለሙሉ ውጪ መሆናቸውን አረጋግጧል። እንዲሁም ደግሞ ክርስቲያን ሞስኬራ ወደ ልምምድ ተመልሷል። ጋዜጠኛው እንዲህ ብሎ ይጠይቋል። ማርቲን ኦዴጋርድ በኖቲንጋም ጨዋታ ጊዜ ካሳየው ደካማ እንቅስቃሴ በኋላ ኤብሪቼ ኢዜ ወደ ቋሚ አሰላለፍ ይመለሳሉ ብሎ ጠይቆት ነበር። ሚኬል አርቴታም እንግዲህ ስለ ኤብሪቼ ኢዜ ይሄንን ብሏል። የምንጫወተው ጨዋታ ይወስነዋል ወይንም ደግሞ ተቃራኒ ቡድን እንዴት ሊገባ ይችላል ብለን አስበን ነው ልንመርጥ የምንችለው። እንዲሁም ደግሞ ያለፉት ጨዋታዎች ያላቸውን ፐርፎርማንስ አይተን ነው ብሏል። እንግዲህ ኢዜ ላይ ምን አይነት ፐርፎርማንስ እንዳየን ሁላችንም አናቅም። ይሄ መልስ አይመስለኝም። ኤኒዌይስ የሚኬል አርቴታ አጠር ያለ ጋዜጣዊ መግለጫ ይሄንን ይመስላል። ቤተሰብ አርሰናል በሻምፒዮንስ ሊጉ ከኢንተር ሚላን ጋር ነው የሚጫወተው። አቻ መውጣት አርሰናል ሙሉ በሙሉ አንደኛው ነው ማለፉን ሊያረጋግጥለት ይችላል። መጨረሻው ጨዋታ ከካይራት አልማቲ ጋር በሜዳው እንደመሆኑ መጠን ማለት ነው። ቢሸነፍም እስቲ አንደኛው ነው የማለፍ እድል ይኖረዋል። በተለይ በዚህ ሂደት ውስጥ ባየር ሙኒክ ይጠቀሳል። ባየር ሙኒክ ራሱ ኢንተር ሚላን ምናልባት ከአርሰናል ነጥባቸውን በመጨረሻው ጨዋታ ካላስተካከሉ በስተቀር ሞሮለፍ ተሸንፎም አርሰናል በኢንተር ሚላን ያን እድል ማግኘት ይችላል። ወያለው ጠብቅ ሻሺ ምንነትኝም ነገ ቀለች ትርንገለችብኝ አባብዬ ለኢንተር ጨዋታ ምናምን ነገር አቅሙ ምናምን አድርጌው እኔ ሽፈራጓለሁ እንዳሰማ አባቢ ነገ የሚያረው ጌሜ ሙሉ ቤንቹ ነው እንዳታስቢ አንቺን ለመግረፍ ሙሉ አቅሜን ይዤ መጥቶ አባቢ እንዳጠበቅ ቻምፒየንስ ሊግ ነገ ኢንተር ምናምን ነገር አሰቃይልኛ ምናምን ነገር እኔ ደግሞ ወስጄ ገርፈዋለሁ። እንዳታሰሩ በልም ራሱ ምን አትለኝም ገርፋለሁ። እኔ ቻምፒየንስ ችግር የለብኝም፣ ብሽነፍን ችግር የለብኝም። አንተ ጋር ነው ችግር የለብኝ። ለምሳሌ ዋንጫ ያስፈልገኛል። አንቺ እንደምስገርፍሽ ያለው ስሜት ረመዳን የለም። ሻሺ ሰጥሻለሁ፣ ጠብቂ ሰጥሻለሁ። የተምነደ ነገ አባቢ ቀለቻን በቤንች ገባለሁ። አባቢ ማዶኬ ምናምን ማርቲኒ ምናምን ነገር ተቀበል ምናምን ገበሽ
ኖርጋርድ ነው የምትጠቀሚ በእነሱ ነው። ቀጣይ አንቺ ጋር ቤስቴን ቲም ይመጣው ቤስቴን ቲም ጠብቂ። ይህ ጨዋታ አቻ በቂው ነው። አርሰናል ዲፕ ሲከላከል ብታዩት ምንም እንዳይገርማችሁ ዛሬ፣ ምክንያቱም አርሰናል በቂው ነው አቻ። ለምን ይሄን አልኩኝ? የተወሰነ ነገር እላችኋለሁ። እናንተ ሀሳብ አስተያየቶቻችሁን ኮሜንት ላይ ታሰፍሩልኛላችሁ ማለት ነው። ፎሎወር ስለሌለው አካውንት ደግሞ በጣም ፍራስትሬት ነው የሚያደርገኝ። ስለዚህ ፎሎ ብታደርጉ ደስ ይለኛል። የሆነ ሰዓት ላይ ቲክቶክ እንዳላቆም እፈራለሁ። ኤኒዌይስ ግን ኮፕሊንክ ሪፖስት አድርጉት ሀሳባችሁን ኮሜንት ላይ። አርሰናል ከኢንተር ሚላን እጅግ በጣም ወሳኝ ጨዋታ ነው፣ በተለይ ለኢንተር ሚላን። አርሰናል ይሄን ጨዋታ አቻ ቢወጣና የሚቀጥለውን ጨዋታ ቢያሸንፍ አንደኛው ነው ማለፍ ይችላል። ስለዚህ የሚቀጥለውን ጨዋታ ደግሞ በፕሪሚየር ሊጉ በማንቸስተር ዩናይትድ ጋር ነው የሚጫወተው። ስለዚህ ኃይሉን ቆጥቦ ይሄን ጨዋታ አቻ ወጥቶ ቢወጣ እጅግ በጣም ምርጥ ውጤት ነው ብዬ ነው የማስበው፣ ከማሸነፍም በላይ ነው ብላችሁ። ስለዚህ አርሰናል ይሄን ጨዋታ አቻ ለመውጣት ይጫወታል፣ ኢንተር ሚላን ለማሸነፍ ይጫወታል። ስለዚህ በሜዳው ላይ በተለይ ኢንተር ሚላን ፎካል ፖይንቱ ወይም ኳሶችን በሙሉ የሚልከው ለላውታሮ ማርቲኔዝ እና ለማርከስ ቱራም። ማርከስ ቱራም የአየር ኳሶችን በማሸነፍ ላውታሮ ማርቲኔዝ ደግሞ በመስመሮች መካከል በመግባት ይሄን ጨዋታ አርሰናልን ለማሸነፍ ይሞክራሉ ብዬ አስባለሁ። በተለይ የዲማርኮን እንቅስቃሴ ሞር ይጠቀሙበታል ብዬ አስባለሁ፣ ምክንያቱም ዴንፍሪስ የለም። ስለዚህ ሞር 70% አካባቢ በዲማርኮ ይጫወት። በዲማርኮ በኩል ደግሞ ሳካና ቤንጃሚን ዋይት አሉ። ምናልባት ሳካ መኖሩ የዲማርኮን እንቅስቃሴ ይገድባል ብዬ አስባለሁ። በሌላ በኩል መሀል ሜዳው ላይ ደግሞ ቻናኖግሉ አለመኖሩን ተከትሎ እነ ፒዮተር ዜሌንስኪና ባሬላ የመሳሰሉ ተጫዋቾችን የሚጠቀሙት። ለነሱ ደግሞ ዙቢሜንዲና ራይስ አያንሱም ብዬ አስባለሁ፣ ምክንያቱም እነዚህ ተጫዋቾች የአርሰናልን ቴምፖ መቆጣጠር ወይም ጨዋታው ቴምፖ መቆጣጠር አለባቸው ብዬ አስባለሁ። በቀኝ በኩል ደግሞ የዴንፍሪስ አለመኖሩን ተከትሎ ደግሞ እንደ ሉዊስ ኤንሪኬ ወይም ካርሎስ አጉስቶን የመሳሰሉ ተጫዋቾችን ይጠቀማሉ ብዬ አስባለሁ። በእነሱ ቦታ እንደ ማርቲኔሊን ወይም ትሮሳርድን ቢያሳልፍ ምንም ችግር የለም። በተለይ የማርቲኔሊን ፔስ የማጥቃት ወይም ደግሞ ሩጫ ፈጣን የመሆንን ሁኔታ እነዛን ተጫዋቾች ይገድበዋል ብዬ አስባለሁ። በእርግጥ እነዛ ተጫዋቾች የሚገቡ ሲጀመርም ለመከላከል ነው እንጂ ለማጥቃት አይደለም። ስለዚህ ሞር ትሮሳርድን ቢጠቀም አሪፍ ነው ብዬ አስባለሁ። የቪክተር ጊዮኬሬሽ መኖር ደግሞ የኢንተር ሚላንን የመከላከል ሁኔታን ትንሽ አደጋ ውስጥ ይከተዋል ብዬ አስባለሁ፣ ምክንያቱም ሙቭመንት ያለው አጥቂ ስለሆነ። በተለይ ሴት ፒስ ላይ ደግሞ በጣም ጠንካራ ናቸው ኢንተር ሚላን በማጥቃትም በመከላከልም። ስለዚህ አርሰናል ሞር በጣም ትኩረት መስጠት አለበት በሴት ፒስ፣ በተለይ በመከላከሉ ረገድ። ማጥቃቱ ላይም እጅግ በጣም አደገኛ ነው አርሰናል። በእርግጥ ኢንተር ሚላንም በጣም ጥሩ የመከላከል ቴንደንሲ ያለው ቡድን ነው። ስለዚህ አርሰናል ይህን ጨዋታ ሞር ኮንትሮል አድርጎ ጨዋታውን አርሰናል አቻ ቢወጣ በቂ ነው ብዬ አስባለሁ። ሶ እናንተን ሀሳብ አስተያየት ኮሜንት ላይ አስፍሩልኝ። ይመቻችሁ። ሳምንቱ ተጠባቂ የአውሮፓ ቻምፒየንስ ሊግ መርሃ ግብር በነገው ዕለት አርሰናል ከኢንተር ሚላን ጋር ጨዋታቸውን ያደርጋሉ። በጣም ተጠባቂ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ ነው። አርሰናል በአውሮፓ ቻምፒየንስ ሊግ የመሪነት ደረጃ ላይ መቀመጡ የሚታወቅ ጉዳይ ነው። ነገር ግን በመሪነት ቢቀመጥም ነገር ደግሞ ትልቅ ፉክክር ያለው ጨዋታ ይደረጋል ተብሎ ይታሰባል። ከኢንተር ሚላን ጋር የሚደረገው ጨዋታ የሁለቱን ክለቦች ተጠባቂ የሊግ ጨዋታ ፖርቱጋላዊው የመሃል ዳኛ የሆኑት ዣኦ ፒንሄሮ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ሁለቱን የጣሊያንና የእንግሊዝ የሊግ መሪዎች የሚያፋለመው መርሃ ግብር ነገ ምሽት ልክ ምሽት 5 ሰዓት ሲል ሳንሴሮ ስቴዲየም ላይ እንደሚደረግ ነው ይፋ የተደረገውና ይህን ጨዋታ ፖርቱጋላዊው ዳኛ እንደሚመሩት ይፋ ተደርጓል። በጣም ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ኢንተር ሚላንም በጣሊያን ሴሪኤ ሊጉን እየመራ ይገኛል። በአንጻሩ ደግሞ እንግሊዝ ፕሪሚየር ሊግ ደግሞ አርሰናል የሊጉ መሪ እንደሆነ ይታወቃልና ትልቅ ፉክክር በዚህ ጨዋታ ላይ እንመለከታለን ተብሎ ሳምንቱ ተጠባቂ የአውሮፓ ቻምፒየንስ ሊግ መርሃ ግብር በነገው ዕለት አርሰናል ከኢንተር ሚላን ጋር ጨዋታቸውን ያደርጋሉ። በጣም ተጠባቂ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ ነው። አርሰናል በአውሮፓ ቻምፒየንስ ሊግ የመሪነት ደረጃ ላይ መቀመጡ የሚታወቅ ጉዳይ ነው። ነገር ግን በመሪነት ቢቀመጥም ነገር ደግሞ ትልቅ ፉክክር ያለው ጨዋታ ይደረጋል ተብሎ ይታሰባል። ከኢንተር ሚላን ጋር የሚደረገው ጨዋታ የሁለቱን ክለቦች ተጠባቂ የሊግ ጨዋታ ፖርቱጋላዊው የመሃል ዳኛ የሆኑት ዣኦ ፒንሄሮ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ሁለቱን የጣሊያንና የእንግሊዝ የሊግ መሪዎች የሚያፋለመው መርሃ ግብር ነገ ምሽት ልክ ምሽት 5 ሰዓት ሲል ሳንሴሮ ስቴዲየም ላይ እንደሚደረግ ነው ይፋ የተደረገውና ይህን ጨዋታ ፖርቱጋላዊው ዳኛ እንደሚመሩት ይፋ ተደርጓል። በጣም ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ኢንተር ሚላንም በጣሊያን ሴሪኤ ሊጉን እየመራ ይገኛል። በአንጻሩ ደግሞ እንግሊዝ ፕሪሚየር ሊግ ደግሞ አርሰናል የሊጉ መሪ እንደሆነ ይታወቃልና ትልቅ ፉክክር በዚህ ጨዋታ ላይ እንመለከታለን ተብሎ ነው የሚጠበቀው። ሳምንቱ ተጠባቂ የአውሮፓ ቻምፒየንስ ሊግ መርሃ ግብር በነገው ዕለት አርሰናል ከኢንተር ሚላን ጋር ጨዋታቸውን ያደርጋሉ። በጣም ተጠባቂ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ ነው። አርሰናል በአውሮፓ ቻምፒየንስ ሊግ የመሪነት ደረጃ ላይ መቀመጡ የሚታወቅ ጉዳይ ነው። ነገር ግን በመሪነት ቢቀመጥም ነገር ደግሞ ትልቅ ፉክክር ያለው ጨዋታ ይደረጋል ተብሎ ይታሰባል። ከኢንተር ሚላን ጋር
የሚደረገው ጨዋታ። የሁለቱን ክለቦች ተጠባቂ የሊግ ጨዋታ ፖርቱጋላዊው የመሃል ዳኛ የሆኑት ዣኦ ፒንሄሮ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ሁለቱን የጣሊያንና የእንግሊዝ የሊግ መሪዎች የሚያፋለመው መርሃ ግብር ነገ ምሽት ልክ ምሽት 5 ሰዓት ሲል ሳንሴሮ ስቴዲየም ላይ እንደሚደረግ ነው ይፋ የተደረገውና ይህን ጨዋታ ፖርቱጋላዊው ዳኛ እንደሚመሩት ይፋ ተደርጓል። በጣም ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ኢንተር ሚላንም በጣሊያን ሴሪኤ ሊጉን እየመራ ይገኛል። በአንጻሩ ደግሞ በእንግሊዝ ፕሪሚየር ሊግ ደግሞ አርሰናል የሊጉ መሪ እንደሆነ ይታወቃልና ትልቅ ፉክክር በዚህ ጨዋታ ላይ እንመለከታለን ተብሎ ነው የሚጠበቀው። ያደማን ቻምፒየንስ ሊግ deebi'ee jira marsaa torbaffaa አርሴናሊif ኢንተር ሚላን አርሴናል ጋር ገረመረ ኢንተር ኢማሌት ጠባ ከነ ከንጌጌሱ ጠባ በሬዳፍ ጠባ ሀዊ ጉዳን ኤገማ ጅሩዳ ጀዴነ ያዳ ያኒ ከሰማን አርሴናል ኢንተር ሜቅ እንጅፈታ ኢንተር አርሴናል ሜቅ እንጅፈታ ጀተኒ ያዱ ኮሜንት ጀለ በረሳ ቪዲዮ ኮመን ኮፒ ሊንክ ናፍ ቆዳቲ ላኪ ጎዳ ከስማ ፎሎ ጎዳ ወረው ስንት ቶሬ ጀቹዳ ኤጋ ገራሳ ኩቲ ጋፈ deebu ቻምፒየንስ ሊግን kun egaa tapha bareedaadha. Arsenal ga ቻምፒየንስ ሊግ irratti olaantummaa guddaa qaba. Kanaaf immo'ata kan jedhu yaada guddaan qaba jechuun egaa na yaadaan immo'ata kan jedhu Inter Milan egaa warra qoosaa miti haa ta'uyyuu malee garuu jechuudha akka warra barootan darbee natti fakkaatu Inter Milan gaafa ilaalaa jiru seeraa irratti egaa dursummaa irratti yooma jiran mataa isaayyuu jechuudha. Kanaaf egaa muskeeraan akkuma isin yaadatanii deebi'ee jira miidhamarraa utuu karaa fooriin nuuf deebi'ee kan jedhu Arteetaan egaa taktika bareedaadhaan waan sa'aaraadhaan ingala jedhee yaada warra tapha in arganne irratti egaa in hirmaachisa kan jedhu yaada keessumaa izeedhaan utuu galchee baqa zubimendiidhaan akaa'u Odegaardii fi akkasuma raayisii fi izeedhaan walitti qabe isaan haa ilaalu rakkoon qabu kun እንትኒidha waan ta'eef ቻምፒየንስ ሊግidha ሞስ ሞሙ ባቲስ ጋርስ መድፈኞቹ እንግዲህ የጣሊያኑ ምሽግ ለመስበር ወደ ሚላን ይዘምታሉ። ጋይስ የእግር ኳስ ዓለም ትንፋሻውን አጥራ የምትጠብቀው ሰማይና ምድር ትልቁ ጨዋታ በዘንድሮ የአውሮፓ ቻምፒየንስ ሊግ መድረክ የለንደኑ ኩራት አርሰናልና የጣሊያኑ ግዙፍ ኢንተር ሚላን የፊታችን ማክሰኞ በታሪካዊ ሳንሴሮ ስታዲየም ፊት ለፊት ይጋጠማሉ ማለት ነው። ጨዋታው ማክሰኞ ምሽት 5 ሰዓት ይጀምራል። ጨዋታው ማን ያሸንፋል? ትክክለኛ ግምት ለገመተ የማሊያ ሽልማት ከአምሩ ፉት ይሸለማል። ግምታችሁን ኮሜንት ላይ አስቀምጡ።